ያንዴ ግን ያደረገው ሰው ያፍራል። ተረዳኝ። ዛሬ ላይ ግን የነሱን በጣም አመሰግናለሁኝ። ዳንኤል መልካም ጊዜ ሆነላችሁ። መልካም ጊዜ እንገናኛለን። ልጅን የምትወደው ነው ታስብላት እትወኪሽ ችግር የለም። ደህና አሁን የምፈልግ ነገር አለ። በመጨረሻ አልቆይም። 2 ቀን ወይ 3 ቀን ነው እረፍት ማድረግ ስለፈለኩኝ ነው። እመለሳለሁ። ሀሳቤን አገኘሽኝ? በሰላም መልካም ጊዜ ሆነላችሁ። ቻው ዳንኤል፣ እንገናኛለን። እሺ ደውይልኝ። መልካም ጊዜ ሆነላችሁ። ስላስጨነቅኩሽም እውነታውን ካልነገርሽኝም ብዬ ስለጨቀጨቅኩሽ በጣም ይቅር። መልካም ጊዜ ሆነላችሁ። ቻው ዳንኤል፣ እንገናኛለን። እሺ